አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድ የሮዛ አበባ ቤተሰቦች እንደምን አላችሁ? ዛሬ ደግሞ ያው እንግዲህ መግቢያ ላይ ቀንጨብ አድርጌ ትንሽ እንዳሰማችሁ ደስ የሚል አጨፋፈር እንግዲህ ሁሉም በቃ ነፍሱን ሸጥ አድርጎ እየጨፈረ ነው ያለው። እንግዲህ እናንተም ቪዲዮውን ስትጀምሩት ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መጨረሻው ድረስ እዩት። ያው ሙሉውን ያላስገባሁላችሁ ክላሲካል እንግዲህ ታውቃላችሁ የኢትዮጵያን ጉዳይ ማለት ነው። ትንሽ ነው ጫፍ ላይ ቀንጨብ አድርጌ ያሰማኋችሁ። እንግዲህ ጭፈራ ብቻ ሀራም ባይሆን ያው ታውቃላችሁ፣ ግን በእኛ በሙስሊሞቹ ጭፈራ ሀራም ስለሆነ ይወሰውሳል። የሚገርማችሁ ማለት ነው ትንሽ ስትሰሙት። አንደኛ እሱ፣ ሁለተኛ ደግሞ እንግዲህ በእኛ በሙስሊም የተፈቀደ አይደለም ክላሲካሉ ሙዚቃው ምኑ። በዚያ ደግሞ ሁለተኛ ደግሞ ያው ዩቲዩብ እንግዲህ አይፈልግም ማለት ነው። ስለዚህ ለዚያም እንግዲህ ትንሽ ቀንጨብ አድርጌ አሰምቼ ያው ሚውት አድርጌ ራሴን ድምፅ አስገብቼላችኋለሁ። እንደዚሁ ስታዩት እንግዲህ መልመድ ትችላላችሁ ማለት ነው። ውድ የኔ ቤተሰቦች ቪዲዮውን እስከ መጨረሻው እያያችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ አብረን እንየው። ያው እንግዲህ በጣም ነፍሳቸውን አጥተው ነው እንግዲህ እየተወዘወዙት የሚገኙ ማለት ነው። ሀቂቀተል ያው መቼም ይወሰውሳል ነው የምላችሁ። ሰይጣን አይደለም ለበጎ ነገር አይመራንም እንጂ ለእንደዚህ አይነት ነገር ያው እንደምታዩት መቼም ሱብሃንአላህ። ያው እዚህ ጋር ሙስሊም አይታይበትም እንዳያችሁት። መቼም ሙስሊም ቢኖር ጸጉራቸውን ክፍት አድርገው እንደዚህ አይጨፍሩም። ያው እንግዲህ በእኛ በሙስሊም ያው ጭፈራ ሀራም ነው። ሱና በሱና በእጅ ጭብጫቦ ሲሆን ነው እንጂ ክላሲካል አስገብተው እንደዚህ መጨፈር ሀራም ነው። ለእነሱም ደግሞ ለኦርቶዶክስ እህቶች ወንድሞቼም ደግሞ ማሻላ ተባረካላ ያው እንደምታዩቸው ዘና ፈታ ይሉበታል ማለት ነው። በእነሱ እኔ እንጃ ይከልከል አይከልከል እኔ አላውቀውም። ማላውቀውን ነገር ጠለቅ ብዬ ብቻ በእኛ በሙስሊሞችም ቢከለከልም ራሱ ስናያቸው እንደዚህ ወላሂ ይገፋፋል ሀቂቀተል ማለት ነው። ግን አላህ እስኪ ከዲነኞች ያድርገን ነው የሚባለው። ከዲነኞች ያድርገን ነው የሚባለው። ውድ ቤተሰቦቼ እንግዲህ የዛሬው ቆይታችን ይሄን ይመስል ነበረ። ነገ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር እንዳትረሱ እያልኩኝ ደህና ሁኑልኝ እላለሁ። ባይ ባይ።